ምክንያቱም ስንገናኝ በአካል ምናምን ያየው ነው መጠየቅም ፈልገው ይሄን በመጀመሪያ ታይም ስለጠየቁሽ በጣም ይቅርታ። ግን ብንነግርም ችግር አለ አንቺ ጋር ምን ይችላል? በርግጥ ችግር የለውም ግን ደግሞ የነገርኩህ መስሎኝ ነበር እኮ። እሺ ከነገርሽ እንዳትዋሽ። አሁን እኮ እኔ ኖ አይ ስልሽ ፈተና አይደለም። ላይክ ነግረሽኝ ከሆነ እውነታ ከሆነ ማቷሽ ከሆነ ያኔ የምትያው አንድ ነው፣ አሁን የምትይኝ አንድ ነው አይደል? ምን ችግር አለ ብትነግሪኝ? ነበረሽ ወይ አልነበረሽም ነው? ሌላ ዝርዝር ነገር አትጠይቀኝም እንዴ? ምን ማወቅ ፈልጋለሁ ደግሞ ጠይቃለሁ ብዬሽ እስካሁን ባለፈው ዋጋ ከፍዬ ምን ስትለኝ ነበር? ምንም ችግር አለ እንዴ? አንዲ ቀላል ዋጋ ከፈልኩት ያልሽ እንዴ? ማለት አንቺ ላይክ የማታውቂው በጣም ብዙ የከፈልኩት አለ ማለት ገብቶሻል። አንዳንዴ ሁሉም እንትን የምትይው ነገር አይነገርምና ተደጋጋሚ ጊዜ ግን ሜቢ ምናልባት እኛም የመጨረሻችን ነው ወይ ተወቀው ከሚል አንፃር ብዙ ጊዜ በጣም ዋጋ ከፍዬ ምናምን ስልሽ ነበር አይደል? ያው ታውቂያለሽ አንቺ የምትመሰክሪው ነገር ነው። ከትውቃችን ጀምሮ መደውልልሽ ነው ነበር ዋቲበር ምሳ በላሽ ወይ ቁርስ በላሽ ወይ ተኛሽ ወይ ተነሳሽ ወይ ምናምን ልሽ ነው ነበር አይደል? አንቺ ስራስ ማን ሰዓት ወይም ደግሞ በሌላ ሰው ስልክ በሌላ ሰው አስነስተሽ ላይክ ስራ ላይ ምናምን ነገር ወይ ማለት ነበር። ይሄን ስራሽን መቼም ሆነ አትከጂም። ስም አታጥፋ። አይ ስም አታጥፋ። ይሄ ስም አጥፋት አይደለም፣ ሪያሊቲ ነው የተናገርኩት ነበር። ግን ኢትስ ኦኬ ማለት ሁሉ ነገር ይሁን ምንም ቢሆን ጀስት የፈለግሽው ነገር ሲሆን በከፊልም ቢሆን ኢትስ ኦኬ። እኔ ምንም አያመኝም። ጀስት አምኛው ነው አንድ ወንድ ልጅም ሲመስለኝ መጀመሪያ አፍቅሮ መፈቀር ነው የሚፈልገው። ታፈቀው ብዙም ያነክል አብዛኞቻችን እንትን አንዳል የሚጠቅም ነገር ያ ነበር ብዬ አስባለሁ ነው እና ጀስት እንደው ከብዙ በጥቂቱ ነው ያወሩች እንትን ባለው በአጭር ጊዜ ቢሆን ጀስት ያ መደወሉ ነው መጨረሻ ዓመት ተማሪ ነበርኩ። ያንን ጀስት ማጥናት አለብኝ፣ ማንበብ አለብኝ፣ ብዙ ነገር ማድረግ አለብኝ ለመጨረሻ ተመራቂ ፕላስ ደግሞ ያው ለራሴም ጊዜ ሰጥቼ ማሰብ አለብኝ። በዚህ ፈንታ ስራዬ አንቺ ነበርሽ፣ ጥናቴ አንቺ ነበርሽ። ይሄን ታውቂያለሽ። ለዛም እንግዲህ ኢማጂን አድርጊ አንድ ቀን ሳንገናኝ ማለት ነው ሳያገኝሽ እንደዚህ ወደደ ሲያገኝሽ ደግሞ ምን እንደሆነ ይሄንን ያው እንግዲህ ምናየው ይሆናል የሚሆን ከሆነ ማለት ነው። ይሄ ያንዱ ዋጋ ነው። ኔክስት ደግሞ ከዛ በቃ አዲስ አበባ መጣሽ ምናምን ነገር እንዴት ነው በጣም ፈልግ ነበር። ከዛ መጨረሻ ላይ እኛም እየተራራቀ ምናምን ስንመጣ ጀስት በፊት የነበረ ነገር እንትን ቃላት ይብን ራሱ ሲቀየርብኝ በጣም ተናደድኩ። እዚህ ስራ ምናምን አቆምኩኝ። ስራ ጀምሬ ነበር ምናምን መጥቼ ነው አቆምኩኝ ነገር በቃ ሌላ ተስፋ መቁረጥ ስሜት ምናምን በቃ ማይሆን ውስጥ ገባ። በእኔ ምክንያት ነው እንዴ ስራ አቆም እንዴና ነበር በቃ ነገርከኝ። ያው ግዴታ መናገር አይጠበቅብኝም ነበር። አንቺ ምክንያት ነበር ስራ ያቆምኩት። አይ መናገር ነበረብኝ። ምን ብነግርሽም እኮ የሚለወጥ ነገር የለም። እንቀየር ነገር ላይክ ምን ስራ ካቆመ ምናምን ነገርማ አብረን ሆናለን ማለት አይ በቃ ማቆም ግን አልነበረብህም። አይ ስራማ በደንብ ነው ያቆምኩት እንጂ አይደለም ስራ ማለት ነው። ይብን በቃ በጣም ነው ራሴን ጥዬ ነበረው በቃ ማለት ምንም ነገር አስስተኝ ነበር። ይብን ራሱ ስልክ ሲደዋወል ነበር ማሚ ጋር ነው። ማሚም ራሱ ተቀየርክብኝ ነው እንትን ነበር እንዴ ልጅም ጠልጠል አደረከኝ እስከማለት ደርሳ ነበር ታውቂያለሽ። ይሄ የሆነው ደግሞ በአንቺ ምክንያት ነው። ከዛ ይሁን በቃ ሰው ሁሉ ነገር ይሁን። ከዛ አዲስ አበባ መጣሽ በጣም ሰፍ ብዬ አገኘታለሁ ምናምን ነገሮች በጣም ይቀየራሉ ምናምን ብዬ አስብኝ ነበር እና ያው አዲስ አበባ ከመጣሽ በኋላ ነገሮች የተገናኝተሽ ሆኖ ኖርማሊ እኔ በጣም ሰፊ ብዬ በጉጉት ስጠብቅ ታገኘኛለች ቤት ምናምን ነገር ተገናኝተን ጀስት ነገሮች በቂ ይስተካከላሉ ምናምን ብዬ አስቤው እንዳላሰብኩት ነበር የሆነው በሰዓቱ ማለት ነው። ያው እንግዲህ ይሄ ማለት ለእኔ ትልቅ ዋጋ ብዬ ባልጠራው ብቻ ዋጋ ከፍያለሁ። ምክንያቱም ለምወደው ሰው ብዙ በላይ የምከፍል ሰው ነኝ ብዬ ስለማምን ማለት ነው። በጣም ይቅርታ ማለት እኔ በዚህ መንገድ አልተረዳሁትም። ዋጋ ከፍያለሁ ምናምን ስትለኝ በቃ ምን ለማለት ፈልገው ነው እንዴ? በጣም ተበሳጭቼብህ ነበር።
ይቅርታማ እንደዚህ ሳይሆን ያው ካሁን በኋላ ለሚኖረን ፊውቸራችን ኖርማሊ ተግባብተን መሄዳችን ምናምን ነው እንጂ ላለ ያለፈው ነገር እኮ ከእንግዲህ የሚጠቅመን ነገር አለ ብዬ አላስብም። ምናልባት ከጠቀመን መማር ነው። ጀስት እንደነገርኩሽ ካለፈው ታሪካችን መማር ነው ማለት። አንቺን ደግሞ እኔ በጣም ጠይቃታለሁ ብዬ የማስበው ነገር አለ ማለቴ በፊት በፊት አላወራንም። ከኔ በፊት ምናምን ቦይፍሬንድ ነበረሽ ምናምን ነገር ላይ አይጠየቅም ይለፈኝ እንዴም ችግር አለ ብናገኝስ ነበረ አይጠየቅም ልባርጉ ማወቅ ፈልጋለሁ። ብትነግሪኝ ደስ ይለኛል። ችግር አለ ማለት ብትነግሪኝ ደስ ይለኛል። አይጠየቅም ማለት ካለሽ አለኝ ከሌለሽ ደግሞ የለሽም። አሁን የምትጠይቂ እነግርሻለሁ ግን አትጠይቂኝ። መጀመሪያ አንቺ ትመልሽ። እኔ አልጠይቅም። ምንም ግን እንዴ ማለት ምንድነው? አይ በቃ ቀስ ብለን ወደፊት ምን ችግር አለ? አሁን ብትነግሪኝ ምን የሚያገናኘው ነገር አለ? አሁን ያለሽ ህይወትሽ ጋር ማለት አለሽ? አሁን ደስ ላይ ግን አሁን ካለሽ አለሽ አሁን ማለት አይ በቃ ከእንዚህ ታይም ላይ ብቻ ሳይሆን ነበረሽ ወይ የለሽም? እኔ እንዳንድ ወንድ ልጅ ማወቅ ፈልጋለሁ አይደል? ሳላስበው ምንም መስዋዕት አይጠብቅብሽም። ያለ ነገር ነው ማርያምን፣ ያለ ነገር ነው። ምንም ነገር አልነገርኩም እንዴ በስልክ ምንም አልነገርሽ አይደል? ስለዚህ ጠይቄሽ አላውቅም። እርግጠኛ እና ስለዚህ ጠይቄሽ አላውቅም ሲጀመር። ምክንያቱም ስንገናኝ በአካል ምናምን ያየው ነው መጠየቅ የምፈልገው ይሄን በመጀመሪያ ታይም ስለጠየቁሽ በጣም ይቅርታ። ግን ብትነግሪኝ ችግር አለ? አንቺ ጋር ምን ይችላል? በርግጥ ችግር የለውም። ግን ደግሞ የነገርኩኝ ነበር እኮ እሺ ከነገርሽ እንዳትዋሽ። አሁን እኮ እኔ ኖ አይ ስለሽ ፈተና አይደለም። ላይክ ነግረሽኝ ከሆነ እውነታ ከሆነ ማታሽ ከሆነ ያኔም የምትያው አንድ ነው፣ አሁንም የምትይኝ አንድ ነው አይደል? ምን ችግር አለ ብትነግሪኝ? ነበረሽ ወይ አልነበረሽም ነው። ሌላ ዝርዝር ነገር አትጠይቀኝም እንዴ? ምን ማወቅ ፈልጋለሁ? ምን ማለት ነው? ሰለኝ ሁሌ በቃ አንቺ ነው ችግሩ እኮ ምን ችግር አለሽ? ብታውቂ አይደለምና ነበረኝ አልነበረኝም ማን እንደሆነ ማወቅ ፈልጋለሁ። የምሬ እኮ እንደውም ድል የሚያደርገው ነገር ነው። እኛ ገና ምንም አይነት አልጀመርንም ማለት ነው። አይ ነበረኝ አልነበረኝ የሚለውን ብቻ ለመልስ። እሺ ብትነግሪኝ ያኛውን ምን ይፈጠራል? ኧረ በእናትህ እንዴት ምን ችግር አለ? ያው ቀስ ቀስ ያለን እኮ ነገር እንደው ሳትጠይቀኝ ሁሉ ነገር ምን ችግር አለ? አሁን ኢንዚስ ታይም አሁን ካለው ህይወትሽ ጋራ ምን ያገናኘዋል? እኮ በጣም ግራ የሚገባኝ ነገር ይሄ ነገርሽ ነው። ሁሌ በቃ ይወስ ከሆነ እንትን ትያለሽ፣ የማይደበቀውን ትደብቂያለሽ። ጭራሽ እኮ ካሜራ ፊት ነኝ። ምን ችግር አለ? ካሜራ ፊት ቢሆን ምን ችግር አለ? ኢንዚስ ታይም ጋር ያለሽ ላይፍ ስታይል ጋራ ምን የሚያገናኘው ነገር አለ? የለም። ታዲያስ አታስጨንቀኝ። እኔ ማስጨነቅ አይደለም ማወቅ ፈልጋለሁ። ማለት አንድ ወንድ ልጅ የሚያደርገው የምጠይቅሽ ነው። አንድ ወንድ ልጅ ከጀስት ፍቅረኛ ብሎ ከሚያስባት ሴት እሷ እንግዲህ ታርገው ማታርገው ይጠይቃል አይደለ? ማንኛውም ጀስት ካላችሁ ኮሜንት አድርጉልኝ። እኔ ተሳሳትኩ እንዴ? ምን ችግር አለ? ይሄን ማወቅ ፈልጋለሁ። ምክንያቱም ማንኛውም ሰው አይ ነው ያለፈ ታሪክ ያለፈ ነገር ነው እያስባለሁ። ሲጀመርም ምንም ኢንዚስ ታይም ላይ ጋር የሚያገናኘው ነገር የለም። ግን ደግሞ ማወቅ በጣም ኢምፖርታንት ነገር ነው እያስባለሁ። እኔ ማወቅ ፈልጋለሁ። አስጨነቀኝ ማረኝ። ኖ እንዴ ምን ችግር አለ እኮ ይሄን ብናገኝ እኮ እኔ እንደ ፈርስት ዲት እንድትጨነቂ አልፈልግም ነበር። ግን ብትነግሪኝ ምን ችግር አለ? ስለዚህ ነበረኝ። ኦኬ አሁን ግን የለኝም። አሁን ይልሽ ሜካፕ አድርጋችሁ ቆየ እንዴ? ቆየ ከኔ በፊት ወይስ ነው? እኔ ጋር ያው አይ ካንተ ጋር ይወጣ አይደል? ከዛ በፊት ነው ቆየ። እዛው ፊልም ግን ነገር ነው ያለው ማለት በጣም ብዙ ነገር ነው ያለው። ረስተህ ነው እንጂ የሚሆነው
አውርተናል። ባይዘው ተዋሻለች ማለት ተዋሸኛለች ብዬ እየፈተንኳን ነበረ። ጎበዝ ነች፣ ፈተናውን አልፋለች። ምንም ነገር አባሸሽኝ። ይቅርታሽ። ሁለተኛ ብያለሁ፣ ቅድም ብያለሁ። አዎ ነግራኝ ነበር። እውነት ያው መጀመሪያ ምንም ማስታወስ ነው ደግሞ ብዙ ነገር ነው የነገርኩት። አይ ነው በጣም ብዙ ነገር ነው። አዎ በሚገባ ብዙ ነገር ነው የነገረች። ግን ማለት ያው እኔ አንደኛ ካወራን በጣም ስለቆየን ስለዚህ ጉዳይ መጀመሪያ ከእንድተዋወቅ ነው ያወራኋትና ጀስት ሜቢ ረሳው ከሆነ ብዬ ነውና ኖርማሊ ያው አመሰግናለሁ። እሺ ያው ግልጽ ስለሆንሽልኝ በዚህ ልክ ያው ምክንያቱም ጀስት አንድ ወንድ ልጅ ይሄን ነገር እሺ ተባልክም አልተባልክም መጀመሪያ ይሄን አውቀን መጀመር በጣም ኢምፖርታንት ነገር ነው ብዬ ስለማስብ ነው እና ከልብ አመሰግናለሁ። ማለት ይሄ እኮ ቀላል ነገር ነው። ካሜራ ፊት ስለሆነ ነው እንጂ እንደዛ ያልኩ ምንም ችግር የለውም። ማለት ግድ ነው ማወቅ አለብን። አዎ በጣም እንደዛ ነው የማስበው። እንደዛ ነው እና አብርሽዬ በቃ የምሽብኝ ነው ልሂድ። አመሰግናለሁ። እንደዚህን ያክል ጊዜ ማን አየበት? እውነት ይሄን ያክል ጊዜ ሰጠኝ አታውቅም። ሰው ለሰጠሽ ጊዜ አመሰግናለሁ። ምንም አይደል፣ ችግር የለውም። ከዚህ በኋላ እኮ ስራ ያንተ ነው። እንገናኛለን። እኔ ደስ ይለኛል ሁሌ እንደምታውቂው ሰላም ምናምን ስላለኝ ኖርማሊ በፈለግሽው ሰዓት መገናኘት እንችላለን። እንገናኛለን። ደስ ይለኛል። ወደ ሰዎች እውነት እኔ ቃሰሊ ጋር እንደዚህ አጠብቅ ያላቀም እውነት ከምን በላይ በጣም ደስ ብሎኛል። ቴንኪው እናት፣ በጣም አመሰግናለሁ። እሺ ነገ ደግሞ እንገናኛለን። እሺ አመሰግናለሁ። እሺ እና ውድ ቤተሰቦቼ ያው ሰሊ ሄዳለች። ኖርማሊ ያው እንግዲህ ዛሬ ሄዳለች። ኖርማሊ እንግዲህ ዛሬ እንደምታዩት በጣም ቆንጆ ምሽት ነበረን ማለት ነው። ያው ምክንያቱም ይሄ ለኔ የመጀመሪያዬ ነው። አንደኛ ፈርስት ዴት በጣም ነው የሚጨንቀው። ምን እንደምታወሩ ራሱ ምናምን በጣም ይከብዳልና ጀስት ሰሊጋ እንግዲህ ከሞላ ጎደል ማውራት የምፈልገውን ነገር ሙሉ ባላወራትም ጀስት አውርቻታለሁ የቻልኩትን ማለት ነው። ሶ ካሁን በኋላ እየተገናኘን በደንብ ችግሮቻችን ፈተን በደንብ እንግዲህ ፈጣሪ ካለ እንግባባለን ብዬ ተስፋ አደርጋለሁ ማለት ነው። አሁንም በድጋሚ ውድ ቤተሰቦቼ ሰብስክራይብ አድርጉ፣ ላይክ ኮሜንትም ደግሞ ብታደርጉ ቪዲዮ ቫይራል እንዲወጣል እየረዳኛል። ወዳችኋለሁ ውድ ቤተሰቦቼ። እናንተ በምትሉኝ መልኩ ለማድረግ በጣም ቁርጠኛ ነኝ። ቴንክ ዩ ቬሪ ማች